እስኪ ደላላሽ ከነ ልጅሽ ካኖረሽ እናያለን። ያኖረኛል ታያለሽ። እሺ አሁን ቀጥ ብለሽ ውጪልኝ። በምትወዳት ልጅ እምልልሃለሁ። እዚህ ወረቀት ላይ ይፈረምልኝ። በጥጋብ ለኖረ ሰው ረሃብ ሲያንስበት ነው። ወይኔ ዝና አፌ ራሱ ኩበት ኩበት ነው የሚለው። ቆይ ግን ለምን እንዲገላህ አትለምነው? ዞሮ ዞሮ መሞቷ አይቀር እኮ። እኔ ነኝ የምለምነው? ዝና እኮ ነኝ። ዝና እኮ ነኝ። ዝና እኮ ነኝ። ዝና ማለት አሁን ምንም አይሰራም። የምድብል እጅ ላይ አንዴ ይወድቃል። እኔንም አብረክ ይዘህ መውደቀ ነው እንጂ እንዲህ መድብል ምግቡ ሀውስ ሲመስለኝ የራበሽ የጠማሽ አንቺ ብቻ ነሽ። ድሮም እኮ አሳማውን ከአንበሳ አጠገብ አስራችሁት ነው። ፈታኝና ለምን አልበላት? ለነገሩ ራቦሷ ለማን ይራራል? መድብል አይበቃኝም? ፍታኝ። ደግሞ ከዚህ ስወጣ ምን አይነት ሰው እንደምሆን አሳያለሁ። ሌላ ማህሌት ነው ያልሽው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደህና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ተጠፋፍተናል ማለት ነው። ያው እንግዲህ ይሄን ሁለት ቀን ብቅ እያልኩ ነው። እስኪ ደግሞ ብቅ ስል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ማለት ነው። ብቅ እንዲል እንዴ ነው ያልኩት። ምክንያቱም ዩቲዩብ ላይ ስለጠፋሁኝ በፊት በጣም ነበር ሳኡዲ እያለሁ መከታተላቸው እነ ምሳሌን እና እነ ኖላዊን ማለት ነው። አሁን ላይ ተቻቸዋለሁ። ኢትዮጵያ ስትገቡ ስልክ ላይ ትኩረት አይኖራችሁም እና ስልክ ሲጀመር የፈለገውን ያክል የስልክ ፍቅር ቢኖራችሁ ስልክ ጋራ በጣም እንትን ቁርኝነት ቢኖራችሁ ራሱ እዛው ሰው ሀገር ላይ ያላችሁ ነው እንጂ ሀገራችሁ ስትገቡ ዋይፋይ ኖረው አልኖረው ምን በቃ ትዝ አይላችሁም። እንግዲህ ተመጣሁ ጀምሬ ዋይፋይ አጥቷቅም ስልክ ያጣ ከተባለ ወይ ለ3 ቀን ወይ ለሳምንት ከዛ ውጪ እየሞላሁ ነው። ዋይፋይ ግን እየተጠቀምኩበት አይደለም። እየሞላሁት ነው እንጂ እየተጠቀምኩበት አይደለም ማለት ነውና ለምን በቃ ትዝ አይለኝም። ከልጆች ጋራ ነው እንትን ምለው በቃ አለ አይደለ እንግዲህ ቤትም ቤት ስትሆኑ ገዛ ቤታችሁ ስትሆኑ ኃላፊነት ሲኖርባችሁ እንትንም ትሉ በጧት ትነሳላችሁ። ትምህርት የምትሰዱትን ወደ ትምህርት ታዘጋጃላችሁ። ከዛ ቤት ለሚቀሩት ጋር ደግሞ አብራችሁ ትጮጮሃላችሁ። ከዛ ደግሞ በቃ ቤት አጠዳሁ እንደዚህ አልኩ ልብሳቸውን አጠብኩ ምናምን ስትሉ ስልካችሁ በቃ ትዝ አይላችሁም። ሲጀመር በቃ ትዝ ማለት ነው። ላውድ ሆኖ ከሆነ ሲጮህ ነው የማስታውሰው ሲደወልበት ምናምን ማለት ነው። እና ለክልሃለን እንደዛ እላችኋለሁ። አሁን ይሄን ሁለት ቀን እንግዲህ ብቅ እያልኩ ነው። ያው እንግዲህ ያው እንደምታውቁት ማን ነው ሞገስና እንትና ያው እንደምታዋቸው ናቸው ማለት ነው። ተፋጠዋል። መድብል አስሮለታል። በጣም ነበረ ዝና ከባድ ሰው ነበር። ይፈራው ነበር ሞገስ በጣም ነበር ዝናን የሚፈራው እና አሁን ግን ታስሮለታል። ስለታሰረለት እንደ ልቡ እየደነፋበት ይገኛል ማለት ነው። ይች ደግሞ እነ ሞገስ ቤት ሰራተኛ ተደርጋ ተቀጥራ የነበረችው አሁን ደግሞ ወደ ተዳሪነት ተቀይራ ለምን ወደዚህ መጣሽ እያለ ነው እንግዲህ መድብልህ እንትን የሚላት ማለት ነው። አለክላልን እንዲዛ ነው እላችኋለሁ ወንዶችዬ። እንዲህ አጠቃላይ ምን ልላችሁ ነው የመጣሁት ማለት ነው። ያው እንዲህ መግቢያ ዝም ብዬ እነዚህን ጠቀስ አደረኩላችሁ እንጂ በእነሱ ርዕስ አይደለም። እኔ እንኳን አመጣጤ ማለት ነው። እስኪ ኢትዮጵያ ላይ ተወልዳችሁ ትልቅ ሆናችሁ ትልቅ ልጅ ሆናችሁ ማለት ነው ማለቴ ያኔ በቃ ስራ ለማዳም ደርሳችሁ ወደ ስራ ሳትሰማሩ በፊት በምን ተጫውታችኋል? ቅል እያዘልን ድንጋይ እያዘልን ልጅ እያልን ምናምን ምጣዲ ጉልቻ ምናምን እየሰራን ተጫውተናል። ያ ተረስቷል። በቃ ትዝታ ሆኗል ማለት ነውና አንዳንድ ጊዜ ከትንሹ ልጅ ጋር ቤት ቆይና ወደ ውጭ ወጣ ስል ልጆች ዘንዳ እንደዚህ ጀበና ሰርተው ሞቀጫ ተነግልገሉ ረከቦት ስኒ ሳገኛቸው ማለት ነው ወደ
ኋላ ይመልሰኝና እዘከራለሁኝ የራሴን አስተዳደግ። ጀበናይቱ ተነ መቀመጫው ሙቀጫው ተነ ግልገሉ ወልኝ እንግዲህ ማለት ነው። እንደዚህ አድርገው ማስታጠቢያው ሳህን ነው የለም እሱን ገልብጠው እሱ ላይ ደርድረዋቸዋልና ምንድን ናቸው ነስላቸው? ይሄ ሙቀጫ፣ ይሄ ጀበና፣ ይሄ ስኒ ያሉኝ። ሶስት ስኒ ያደረጉበት። ምክንያቱም ትንሽቱ ልጅ አንጭ ስለምትላት ለትንሽቱ ልጅ ትሰራላታለች ማለት ነው ለብቻ። ያው እንግዲህ ረከቦትና ስኒ ለዛችኛቱም ሰርታላታለች ለእህቷ። እንደዚህ ሰራርታ ይጫወታሉና ወዲህ ኋላ የራሴን ልጅነት ያስታውሱኛል የምር ማለት ነው። እኔ እንጃ እኔ አላቅም ብቻ አላክልሃለን። እንደዚህ ተጫውታችሁ አድጋችኋል ወይ እናንተ? ማለት ምናልባት ያው እንግዲህ በጭቃ ተጫውቼ ያላደኩም በድንጋይ ተጫውቼ አላደኩም የሚል ይኖር እኮ ይሆናል አይታወቅም። እስኪ ተጫውታችሁ ከሆነ ኮሜንት ላይ አዎ እኔም አሳልፍ ያለው እኔም ተጫውቻለሁ በሉኝ ማለት ነው። እኔ እንደገና እንደ አዲስ በ30 ዓመቴ እንደ 5 እንደ 6 ዓመት ልጅ ከልጆች ጋር አብሬ እየተጫወትኩ እገኛለሁ ማለት ነው። አልሐምዱሊላህ አልሐምዱሊላህ። ምክንያቱም እንደዛ አድርገው ሳገኛቸው አብሬያቸው እቀመጣለሁ። እኔ ተቀመጥ ትለኛለች፣ ትንሽቱ ነው ቡና ለእዲያለች ትለኛለች። ያም ቡና እኛ ድሮ እንደዚህ አድርገን እንጫወት እንጂ ጨምላቃ ጭቃዋን ታቦካለች ተብለን ተሰድበን ተመተንም ነው እየተደበቅንም ነው የምንጫወተው አብዛኛው ማለት ነውና የዛሬ ልጅ ደግሞ ሀላስ ነይ ቁጭ በይ አጫውችኝ ነው የምትለውና ይሄ ደግሞ ታቁታላችሁ የምታቁ ባህር ዛፍ ፍሬ ነው ማለት ነው። እንደዚህ አንዴ እያሾሩ ይጫወቱበታል፣ እንደዚህ ይደረድሩታል ምናምን። አሁን ደግሞ ባቢን አስተኝቼ ብቅ ስል እንደዚህ ደርድረው ይጫወታሉ ማለት ነው። እና በጣም ነው ደስ የሚለው ልጅነት። በቃ ምን አለ ቢመለስ ብዬ የምለው ነው። ወላሂ ቢመለስ ብዬ የምለው ልጅነቴ ነው ማለት ነው። ግን አይመለስም። ልጅነታችሁ እንዲመለስላችሁ ወይም ደግሞ ልጅነታችሁን ማሰብ እንድትችሉ ወይም ልጅነታችሁን መኖር ልጅነታችሁን ማስታወስ ልጅነታችሁን ማለት በቃ ልጅ ነው እንዲህ ብላችሁ እያስታወሳችሁ መደሰት እንድትችሉ ወይም ደግሞ የምፈልጉ ልጅ ወለዱ ማለት ነው። ከልጆቻችሁ ጋር ልክ እንደ ልጅ ነው የምትጫወቱት። ምክንያቱም በቃ እነሱ ደስ እንድላቸው ስትሉ ከእነሱ ጋር አብራችሁ ትሳተፋላችሁ፣ ትጫወታላችሁ። በያላችሁ በሰላማችሁ ይብዛ። ለማንኛውም ማለት ነው ከልጆች ጋር ጨዋታ ይጃለሁ ባይ